በባዝ እንኳን ታሽተህ ማትወዛውን እሷ ማጥታ ሰው አረገኝ። አንድ ሰው ተቀርቦ ላይ የማይፈልገው ሁሉ ሰው እንዲቀርብህ አረገች። ምንድነች ኛቱ የከፈለ ዋጋ ምንድን አረገ የለው። በአሁን ሰዓት አይደለም ልጅ ይዘህ በሽተኛውን ብትገባም በሩታ አልፍቴ ሳላሸለቀቅ ራስ ላይ ሳላወጣ ያንን ነገር ሳላለፍክ ትቀበልሃል። አሁን አንተ ማንኛውም ሰው ይቀበልሃል ብትሄድ። ምክንያቱም ሩታ አልፍቴ እከክን አራግፋ አንድ ነገር ሳይቀር ቀማል እስከከክ በባዝ የማይወዛውን ሰውነትን አውዝታ ሚዲያ ላይ እንድትታይ አርጋ የራሷን ክብር ዝቅ አርጋ አንተን ከፍ አርጋሃለች። ስለዚህ አሁን እንዴት ሰው አይፈልግም? አሁን አንተ በልብህ ብዙ ዋጋ የከፈለ የልጅነትህ ብዙ ነገር የተወይልህን ሴት ትተህ እችኛቱን መምረጥህ ምንድን ነው ዋጋ? ሲጀመር አንተ ማትረባ ሴት አሳዳጅ፣ ሴት አባራሪ፣ ቆሻሻ ትዳር የሚለው ቃላት ማታቅ መሆንን አሳይተናል አላልኩ። ሲጀመር አንተ ትዳር የሚባለውን ነገር አታውቁም። ትዳር ያዝክ እንዳትባል ሚስትን የ9 ወር ነፍሰ ጡር አድርገህ አንድ ሴት አንድ ሴት አሻሻ ገዳሜ ስትል ነው የነበረው። ምንድን ነው አንተ ለእሷ ምን አድርገህላታል? እስኪ ለእሷ የከፈልክላትን ነገር ተናገር። እስኪ ለእሷ ብለህ ያረክላትን ነገር ምንድን ነው? እሷ ከከፈለልህ አንጻር አንተ ለእሷ ምንድን ነው የከፈልክላት? አንተ ሲጀመር ቆሻሻ ማትረባ መሆንን እመኝኝ። ደግሞ ይቺ እንትናን ደግሞ ስሟ መጥራት አልፈልግም እና እሷን ደግሞ አሁን አንቺ ያፈቅረኛል የምትይው ተንበርክከሽ ለምነሽ አልቅሰሽ ያገኘሽውን ወንድ ነው ያፈቅረኛል የምትይው። ጠብቂ፣ ነገ ጧት እያለቀሽ ነው ቀለበት ያደረኩት ነው እና እናታችን እኔ ያለ አንቺ ትእዛዝ ነው ቀለበት ያደረኩት። እና የ5,000 ብር ሰዓት ገዛው ብላ ከጦንቃ ቤት ውስጥ ሄርሜላ የምትባለው ይከክ እኮ ተናገሩ። ፍሬውን ብትሰሚው ነው የምልሽ፣ ማርያምን ነው የምልሽ። በቃ ታንተ የተናገረው ነገር ብታይ ትክክለኛ ብሽ እንደገለጸው ስለ ቪዲዮ አይተውሩ ስለሱ ሻውትን ሳቢያ ተቤብት ታብሻት ናውሪ ኮሽኔነ ስሚ አንቺ እኔ የሌለሁበት ብር የተሰበሰበው እኔ የሌለሁበት ይኸው የኢትዮጵያ ብር ሳይቀር ነው የተሰበሰበው። እስማ ወልደ መንፈስ ቅዱስ እናንተ አይናችሁ ጨፉን ማረች፣ አይናችሁ ጨፈን እያረጋችሁ ይኸው የኢትዮጵያ ብር ውሰጂ ብላኝ ቀለበት ለማሳር ይኸው ማን የሰጠሽ ማሬ? ትናንትና ሽሮ ስትቀበል አልነበረች? ማሬ ሽሮ ስትቀበል ነበረ፣ በርበሬ ስትቀበል ነበረ። ጌታ ወይ ድረስ ተው። እናንተማ አንድ ነገር ንገርሽ፣ ቲክቶክ ላይ የሆነ ቪዲዮ ተቆርጦ መጥቶ ካለፈው ህይወቱ ተማር ተባለ። ማሬ ዝም በሉ እስኪ። ሻዊትዬ ምን እያወራችሁ ነበረ ባለችው እኔ ልስጣት። የሆነ ቪዲዮ ቲክቶክ መንደር ላይ ተቆርጦ መጥቶ ሩታዋ ያቺ ማለት ነው ሩታይቱ ምን አለችው መሰለሽ? ካለፈው ህይወትህ አተማርክም ወይ አለችው። ምን ይመስልሻል? እኔ ማለት ሰጥቼ ማላችን ከተረገበ በኋላ እንኳን ክደናል። እኛ ከሃዲ ነን፣ ይሁዳንን ያለችው ነው። ችግር የለው። ይሁዳዎች መሆንም አየንላቸው እኮ። ፎሎ እስከ አርጉኝ ማሮቼ፣ ፎሎ አርጉኝ። 57 አላችሁ ሰው ፎሎ አርጉኝ። ምን ችግር አለው? 4 ዓመት አረገ፣ ቻናሉ ተረሳ። ጥናጃም ሳረ ከእንደ ሰውየው አረ ፍቅሬ ተቀበሉ ስም ነበረ የተከፈተ ጥናጃም ሆነዋል። ፍቅሬ ተቀበሉ። አረ እኔ አልፈልግም አላገባም። ይኸው እኔ እኮ አንበሳ ሶፍ ለብሽ ይኸው ተንበርክኬ ይኸው አረ ታችሽ እንዳይወጣ ማሬ ታች እንዳይታይ ሂና ይቀባል። የለም የተበላሸ ህይወት የለም። ስማ ወልደ እኔ ምግብ አልበላም ይልዓን ሸክልኝ ተቀበሉኝ። ከነ ማንነት ስለተቀበልሽ አመሰግናለሁ። ሸዊትዬ ከነ ልጅ ስለተቀበልሽ አመሰግናለሁ። ለአንቺ ጥንክር ይበል ነው እንዴ? አይ ላስብበት። ቆይ ልንገርሽ ማሬ፣
አሁን የተቀበልኩሽ እኮ ተረጋጊ። ምክንያቱ መቼ ነው የምታገቢ? 30 ቀን ስለ ከ10 ዓመት በኋላ እንዳታለቅሽ ብዬ ነው። እንዳታለቅሽ እንዳይከፋሽ ብዬ ነው ማለት ነው። 35 እኮ ነው አሁን እስከ 45 ሞልዳልኩ ወይ እኔ እኮ አለኝ እኔ ብትወልጂም ባትወልጂም መሸክሸክ ነው። ተቀበልኩ ማለት እኮ ማግባት አይደለም። አልገባሽም እንዴ? ላገባ አይደለም ከ10 ዓመት በኋላ ነው። ፍቅር መቀበሌ እኮ መጸናናት ነው። መሾክሾክና መሸካሸክ ነው። እናንተ እኔ አይደለም ትክክል። እሺ ታብታብ ብቻ ነው የምንደራረገው እስከ 15 ዓመት የኔ ፍቅር። አዎ ያኛውማ አይሰጥማ። እሺ ያኔ ያኛው በር ዘግቷል እኮ የኛው ቀድሞ ተሰጥቷል እኮ የሰጠው ደግሞ ግን መልሶ አሽጓል። አንበሳውን ይዞ ዘግቷል። ዛሬ ውሻውን መድሬ ምንድን ነው ያለችው? ቅኔውን አይጠፋብኝ አቦ እናንተ ክፈቱ። ቅኔውን ተናገሩ። አሁንም ቅኔ ልቃኝ ነው። ሸሪጥ እየተቆጣ አንድ ሰው ተናገሩ። ደብል አትናገሩ። በውሻ ጩኸት መደንገጥ በአንበሳ ቤት ነውር ነው እኮ አያችሁ። ምክንያቱ አንበሳው በሩ ዘግቷል ማለት ነው። ውሻ ቢጩህ ባይጩህ ያኔ ጅቡን ቢጩህም ባይጩህም ዝግ ነው ማሮቼ። እንደዛ እየተባላችሁ ነው። እኔ አይደለም ነብሯ ነው ያለችው። ምክንያቱም ነብር ነው። እኔ አይደለም ይሁን እኔ እየቃኘው አትቃኝ እያልሽኝ ካላት አሁን ደግሞ የሆነ ቅኔ ልቃኝ ነው ማለት ነው። አንቺ ባትቃኝ እሷ ቀኝ አትራሳ ልጅ አይደለም። የሆነ ሰው ካታይ ኧረ ወደዛ ዜድ በፈጠረች ዝም በይ ዜድ። ሩታ ቀኔ ደግሞ ከኛ አትወስድ ብትሞት ጉድ እኮ ነው። እና ማሮች ውዶቼ እኔ የሆነ ይምጣ ምን ያመጣል? ምን ለውጥ አለው? አንድ ነገር እኔ ደስ ብሎኛል። የሆነ ሰው አኩርፎ ሂዶ ነበረ ግን 2 ሚሊዮን ምናምን ሰው ነበረ እና ሩታዬ አኩርፌሻለሁ ብሎ አኩርፋ ትቷት ነበረ። ግን ዛሬ ሲደባልቀው ነው የዋለው እና ደስ ብሎኛል። የድሮ ልጆቹም እየተመለሱ ነው። ፋንዲሻ ብሉ እየተባላቸው ነው። ትጄ ተንከሲስ አንቺ ሁላቸውም እኮ ይወዷታል። እና ወይ ለምን ዘጋሹ? ክርስቶስ አባቴ ዝጋ። ምን ነው ሸዋ እናንተ ሰዎች ውልቅ እያሉ እየሄዱ ነው። ሂዱ። እየተባረከ ይሁን ብልዓፊያ ቢቢ ማሪ እየተባረከ ይሁን። እና አግብቼ ነበረ ያገባሁ ሰውዬ ደግሞ ጥናዣም ስለሆነ ፈታሁት። ልፍታው እንዴ? ልፍታው ወይስ ልተው? ፍቾ ማሪ ንካው ልበለው? ንካው እንደዛ ልበለው እንዴ? ማሮቼ ምን ትላላችሁ እንዴ? እኔ መሰለኝ ሰሚ ፍችና ስጫቸው ተካፊዎች እኔ አይደለሁም። ምናለች ሂዊ ምናለች መሰለቻችሁ? እናንተ የኢትዮጵያ ሽንት ቤት ትራፊዎች ናችሁ። እናንተ መደበሪያ ናችሁ አለች። እናንተ የሽንት ቤት ትራፊና መደበሪያ ናችሁ አለች። እኔ አይደለሁም። ዝም በይ አንቺ መሀል ላይ አትግቢ ዜድ። ዝም በይ። እኔ እያወቁ ነው የምናገር ያለት ሰምቼዋለሁ እኮ እናንተ